ሰላም ተመልካቾቻችን እንደምናችሁ። እንግዲህ ዛሬ አንድ አዲስ ለየት ያለ ነገር ይዘንላችሁ መጥተናል። ምን ሊሆን ይችላል ብላችሁ እያሰባችሁ እንደሆነ ጥርጥር የለንም። ይዘን በመጣነው ነገር ደስተኛ እንደምትሆኑ አንጠራጠርም። እስቲ ወደ ጉዳያችን እንግባ። እንግዲህ ይዘንላችሁ የመጣነው ስተዲ ትሪክ ይባላል። ስተዲ ትሪክ እንግዲህ ዋና አይዲያው ከ9 እስከ 12 ላሉ ተማሪዎች ተብሎ የተዘጋጀ ቻናል ሲሆን አይዲያውም እንግዲህ የተለያዩ ስተዲዎችን ከፊልም ጋር እንዲሁም ደግሞ ከቀልድ ጋር በተጨማሪም ደግሞ ከባባድ አይሰሩም ብለን የምናስባቸውን አይዲያዎች ወደ ሲምፕል ወደሆነ አይዲያ ሊቀይርልን የተዘጋጀ ቻናል ነው። ስለዚህ እናንተም እየተዝናናችሁ በአጭር ደቂቃ ከባዱን ነገር ቀላል አድርገን እንዲሁም ደግሞ የተለያዩ ፊልሞችን በጎን እየተጋበዛችሁ ምርጥ አይዲያዎችን ይዛችሁ እንደምትሄዱ አንጠራጠርም። እንግዲህ ቻናላችን በአራቱም ሳብጀክቶች ማለትም በኬሚስትሪ፣ በባዮሎጂ፣ በፊዚክስ እና በማትስ በእያንዳንዱ ቪዲዮ የሚለቅ ይሆናል። ከተቻለ በሳምንት ከ1 እስከ 2 ቪዲዮ ከ25 እስከ 30 ደቂቃ የሚደርስ ቪዲዮ ሳይሰለቻችሁ እኛም ሳንደክም ፈታ ብላችሁ ቀለል ባለ አይዲያ የተለያዩ ቶፒኮችን ሽምድድ አድርጋችሁ እንደምትይዙ ምንም ጥርጥር የለንም። እንግዲህ እንደምናውቀው ጊዜው ክረምት ነው። ክረምት ማለት አብዛኞቻችን በተለይ ደግሞ ተማሪዎች የምናርፍበት ጊዜ ነው። ይህም ጊዜ እንግዲህ ብዙዎቻችን እንደማናጠና እናውቃለን። ያ ማለት አብዛኞቻችን እንተኛለን፣ እንዝናናለን፣ እንጫወታለን። እንደውም ትምህርትን የማየትም ሀሳብ የለንም። ለዛም ነው በዚህ ክረምት ለ2019 ኢንትራንስ ተፈታኝ ተማሪዎቻችን የተለየ ትኩረት የምንሰጠው። እንዴት ልትሉ ትችላላችሁ። እስቲ በትንሽ ነገር ላስረዳችሁ። ለምሳሌ አንድ ሰው ከባባድ ስፖርት ከመስራቱ በፊት ማሟሟቂያ ማድረግ አለበት አይደል? ይህ ማሟሟቂያ ማለት ለእናንተ የአሁኑ ጊዜ ማለት ነው። በዚህ 2 ወር ዋናውን ትምህርታችሁን ወይም ዋናውን ስፖርታችሁን ከመጀመራችሁ በፊት ትንሽ ማሟሟቅ አለባችሁ ብለን ስለምናስብ እኛም በማሟሟቁ እናግዛችኋለን ማለት ነው። እስቲ ለትንሽ ደቂቃ ራሳችሁን እንደ ሯጭ እንድታስቡ እናድርግ። እስቲ እኔ ሯጭ ነኝ ብላችሁ አስቡና የሚከተለውን ነገር እንይ። ለምሳሌ አንድ ሰው ከመሮጡ በፊት ኢነርጂውን መሰብሰብ፣ አየር መሰብሰብ እና ኮንሰንትሬት ማድረግ አለበት። ይሄኛው ስቴፕ ለእናንተ ይሄኛው ክረምት ነው ማለት ነው። በዚህ ክረምት ከ9 እስከ 11 ማወቅ አለባችሁ፣ መያዝ አለባችሁ። እንዲሁም ደግሞ ቤዚክ ነገሮች ናቸው ብለን የምናስባቸው እንዲሁም ሊከብዳችሁ ይችላል፣ ኢንትራንስ ላይ በተደጋጋሚ ይመጣሉ ብለን የምናስባቸው ነገሮች በቪዲዮ ሰርተን በቀላሉ ኤክስፕሌን አድርገን እንለቅላችኋለን ማለት ነው። ስለዚህ እናንተም ኮንሰንትሬት ማድረግ፣ ኢነርጂያችሁን መሰብሰብ እንዲሁም ደግሞ ትንፋሻችሁን መሰብሰብ ትጀምራላችሁ። ቀጥሎ የሚመጣው ስቴፕ መሮጥ ነው። መሮጥ እንግዲህ ዋናው የስፖርቱ አካል ሲሆን የእናንተም ጉዞ የሚጀምረው ከመስከረም ጀምሮ ይሆናል። ከመስከረም ጀምሮ መደበኛ ትምህርታችሁን የምትጀምሩበት ጊዜ፣ የተለያዩ ሞዴሎች፣ ፋይናሎች፣ ብዙ ጫናዎች የሚደርስባችሁ ጊዜ ናቸው። በዚህ ጊዜ እናንተም በጣም ታጠናላችሁ፣ አተኙም፣ እንደ ድሮም አይሆንም ህይወታችሁ። ትንሽ ትምህርታችሁ ላይ ከሌላው ጊዜ በተለየ ትኩረት እንደምትሰጡ እናውቃለን። አንድ ሯጭም በዚህ ጊዜ ሲሮጥ እንደሚደክመው ብዙ ጫናዎች እንደሚኖሩበት እናውቃለን። ይህ የስፖርቱ ዋናው ክፍል ይሆናል ማለት ነው። እንግዲህ በመጨረሻም ታሸንፋላችሁ። ይህ ጊዜ ማለት ደግሞ ኢንትራንስ ኤግዛም የምትፈተኑበት ጊዜ ነው። ይህ ጊዜ ያጠናችሁትን በሙሉ የምትሰሩበት፣ ውጤታችሁ ደግሞ የሚታይበት ጊዜ ይሆናል ማለት ነው። እንግዲህ ይህንን ሁሉ ጉዞ ስትሄዱ እኛም ከጎናችሁ እንደምንሆን ምንም ጥርጥር የለንም። በተቻለን የምንችለውን ነገር ሁሉ አድርገን ሩጫችሁን ለማቅለል እንሞክራለን። እንግዲህ ዋናው የእናንተ እርዳታ እዚህ ጋር አስፈላጊ ነገር ነው። ቻናሉም አዲስ እንደመሆኑ መጠን ብዙም ተማሪ ጋር ስለማይዳረስ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እንድትጠብቁኝ አሳስባለሁ። ሌላው እንግዲህ ቀጣይ ሳምንት ካይኔማቲክስ የሚል ቶፒክ ይዘንላችሁ እንመጣለን። ካይኔማቲክስ እንግዲህ እንደምታውቁት ፊዚክስ ላይ ቤዚክ ከሚባሉ ቶፒኮች አንዱ ነው። ብዙ ጊዜ ኢንትራንስ ኤግዛም ላይም ከአንድ እና በትንሹ ከ2 ጥያቄ በላይ የማይጠፋበት በ2018 ካይኔማቲክስ መጥቷል። ፎርሙላውን ከመሸምደድ አልፎ አይዲያው ከየት መጣ፣ እንዴት መጣ የሚለውን ነገሮች እናያለን ማለት ነው። ስለዚህ በስተዲ ትሪክ ቻናላችን የተለያዩ ነገሮችን ለምን ሆነ፣ እንዴት ሆነ፣ ከየት መጣ የሚለውን ኤክስፕሌን እያደረግን ከስር መሰረቱ ጀምሮ የምንመለከትበት ቻናል ይሆናል ማለት ነው። ስለዚህ ቀጥሎ የሚለቀቀውን ካይኔማቲክስ ቪዲዮ ጠብቃችሁ ከ10 ደግሞ ሬት እንደምታደርጉ ምንም ጥርጥር የለንም። ቻናሉ የእናንተው ነው።
እንዲሰራላችሁ የምትፈልጉ ቪዲዮ እንዲስተካከል የምትፈልጉት ነገር ካለ በሙሉ ኮሜንት ላይ መጻፍ ብቻ ነው የሚጠበቅባችሁ። እዚህ ያለነው እናንተን ለማገልገል እስከሆነ ድረስ የእናንተን ፍላጎት እናከብራለን። ነገር ግን የእናንተን ድጋፍ ስለሚያስፈልገን ሁላችሁ እንዲሁም ጓደኞቻችሁ ደግሞ በዚህ እንዲጠቀሙ እንደምታደርጉ ተስፋ እናደርጋለን።